አሰላሙ አለይኩም ወረህመቱላሂ ወበረካቱህ። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ሁሉ ሰላም ነው። በእናንተስ ሁኔታ እንዴት ነበር? ከእኔ ጋር አልሐምዱሊላህ። ቤተሰቦቼ ጋር ባለፈው ወደ ውጭ እየወጣሁ ነበር። እንግዲህ ቀይራኩት ዛሬ ላይ ፕሌስ ገባሁ። ትንሽ አሞኛል እና ይህን ቪዲዮ እለቃለሁ ማለት ነው። የምታወት ሁሉ እንግዲህ ላይክ ሰብስክራይብ እያላችሁ ውስጥ መጨረሻ ቪዲዮ ሆነውልኝ ከሰዎች ጋር ውጭ ሄዱም ለመዝናናዎቹን ስንሄድ የቀረብኩት ምክንያቱም ዛሬ እስካሁን ላይ ለመቀመጥ አልቻልኩም ማለት ነው። ስለዚህም ቪዲዮ ሰርቼ እለቃለሁ ማለት ነው። ብቻ ህይወት አንዳንዴ እንደምታስባትና ትሯታ አይሄድም ማለት ነው። ዛሬ ግን እኛ ብንሆን ለነገው የሚሆነ ነገር ሊያጋጥመን ይችላል እና ህይወት ብዙ ነገር ታስተምረናለች፣ ብዙ ነገር ታሳየናለች። ሁሉ ጊዜ እንደሞላና ሁሉ ጊዜ ደስ እንዳለን መኖር አንችልም ማለት ነው። ነገራችን ላይ ዛሬ የዋልኩት አላህና እኔ ብቻ ነን። ብቻ አልሐምዱሊላህ ለኩልሀል ብዙ ሀገር ለምትኖሩ ልጆች እንደኔ አላህ ጤናችሁን ይስጣችሁ ነው የምለው ማለት ነው። በስደት ዓለም ላይ ሆኖ ታመሙ ሐኪም ቤት ላንገባ እንችላለን፣ እንደ ልብ እንትን ላንል እንችላለን ማለት ነው እና በሀገራችን ወጥተን እስካለን ድረስ አላህ ጤናችንን ይስጠን ነው የምለው ማለት ነው። በጣም ሲጠና የራስ ምታት አለብኝና እሱ ያኔ ውሎዬንም አዳሬንም እንድች ብዬ እንቅልፍ ላይ አደርኩኝ ማለት ነው እና በስደት ዓለም የምትኖሩ እህትና ወንድሞቼ በሽታ አላህ ይጠብቃችሁ ማለት ነው። እንዲሁም ክርስቲያን ወገኖች ፈጣሪያችሁ በምታምኑበት ያኔ ይጠብቃችሁ። ብቻ በሰው ሀገር ላይ ሆኖ በሽታ ጥሩ አይደለም እና አላህ ጤናችንን ይስጠን እንላለን ማለት ነው። እንዴ ሳስበው ይገርመኛል። ለምን ይገርምሻል ብላችሁ ብትሉኝ ትላንት አሁን ደስተኛ መብሶት እናት ወንድሞች ጋራ ደስ እያለኝ ነበር የዋልኩት ማለት ነው። ዛሬ ተነስቼ እንኳን አይናቸውን አላየሁትም። ሁሉም አልተሸከፉም ራሱ ማለት ነው። እኔ ተቀምጬ ባለው ምግብ እሰራለሁ፣ ሻይ እሰራለሁ፣ ሁሉም ነገር ጃይዝ አደርጋለሁ። አብረን እንበላለን፣ እንጠጣለን። ግን ዛሬ ማንም እንኳን ተሸከፈ የለም። አንድ ላይ እንኳን ቁርስ የበላ ሰው የለም ማለት ነው እና የሰው ልጅ ደስ የሚለው ጤነኛ ሆኖ አብሮ ሲስቅ፣ አብሮ ሲበላ፣ አብሮ ሲጠጣ፣ አብሮ ሲሰራ ደስ ይላል። ሰው ከእህትና ወይም ደግሞ ጓደኞቹ ግን ዛሬ እኔ ትንሽ ዞር አለብኝ አይደለም። ሁሌ ቀጥ ብዬ እንኳን እንትን አላልኩም። ዋልኳት ድፍት እንዳልኩኝ ዋልኳት ይኸው አመሸባት። አሁንም ቅርዛው በፊት የቀረብኩት ቪዲዮ የሰራሁት ቀጥ የትንሽ አረፍ ሲለኝ ማለት ነው እና እንግዲህ ይህን የምላችሁ ነገር ቢኖር ላይክ ሰብስክራይብ ላይክ ያደረጋቸው ቪዲዮ የነ እውልኝ ሰዓት እንዳያነሳል ታማኝነት አዲስ ሆናችሁ ደግሞ ሰብስክራይብ ያደረጋችሁ ኮሜንት ላይ አስቀምጡልኝ። በኮሜንት መልሳለሁ። ደስ የሚል ጊዜ ነበረ ስንጓዝ የቆዩ ሰዎች ጋራ ብቻ ያው አሱር አካባቢ እና መቅረብ ሊጠጋ ብሎ ነበር ስንጓዝ የቆየው። ሳኡዲ በነገራችን ላይ የምታምረው በማታ ነው እንጂ በቀን ብዙ ያኔ
ስተዋት በጣም ታምራለች፣ ውብ ሆና ትታያለች ማለት ነው። በቀን ግን ስተዋት ልክ እንደዚህ እናሳለን ማለት ነው። ምንም ነገር ያላት ሀገራት መስላችሁ ብቻ በማታ ስተዋት ማብራቷ ጋር ልዩ የሆነች ደስ የምትል ሀገር ናት ማለት ነው። ግን እሷ በጊዜዋ እኔ በጠዋት በምናምን ታስዛለች ማለት ነው። ይህን ይመስል ነበር ጉዟችን። ነገራችን ላይ እንትን እያሏል ነው እያለማን ትንሽ ትንሽ እያሉ ልክ እንደ ሀገራችን አክተር ባክተር ሊያረጓል ነው መሰል የቤታው ዛፍ እየተከሉ ውሃ እያጠጡ ምናምን እያረጉ ነው ማለት ነው። ኢትዮጵያንም ያህል ባይኖርም እያቅማቸውን እየሞከሩ ነው። እንደምታዩት ትንሽ የተወሰኑ ዛፎች አሉ። የተወሰነ ዛፍ አለ። እንግዲህ በቀን ሳውዲ አረቢያ እንደዚህ ነው ማለት ነው። ማታ ታብቻ ነው። አሁን እንግዲህ እንደምታዩት ይህንን ይመስላል ማለት ነው። ሳውዲ በቀን እንደዚህ ነው። ወቅት ብታዩት ሻታ ነው። በጣም ደስ የሚለው መብራቱ ወይ ይላል። አሁን ግን ልክ እንደምታዩት ምንም ነገር የለም። መኪና ብቻ ብታዩት መሀል ላይ እንገባለን። የልብስ ባህላ ነው ግን ብዙ ደስ አይልም።